ዶክተር ዲማ ነው። እኔ አንድ ጊዜ አቶ ዶክተር ሌንጮ ባቲ ከጌታቸው ረዳ በአልጀዚራ ላይ ዲስከሽን ነበረና እኛ ገብተን መታገል ህጉን ተቀብለን መታገል እንፈልጋለን ያ አላስገባ ብሎ ነው እንጂ ከኛ ከኦይሌት ጋር ምንም ግንኙነት የለም ብሎ ነበር። አሁን የኔ ጥያቄ ወያኔ ሲቸግረው በችስ የሚያመጣው ነገር አይታወቅም። ዶክተር ዲማ ገብታችሁ በሰላም ታገሉ አነቃችሁ በቃ ተፈቅዱን ተቀብላችሁ ወያኔ ቢል እና ግንቦት ሰባትን አውዛችሁ ግቡ ቢባል ምንድነው መልሱት? በሰሜን ጎንደር በሚደረገው ጦርነት የነጻነት ኃይሎች ድል እንደቀናቸው መናገራቸው፣ የወልዲያ ዩኒቨርሲቲ ተማሪዎች መታሰራቸው ለቁንጽል መፍትሄ ብለን ከዚህ መንግስት ጋር የሚያደራድረን የለም ሲሉ የኦሮሞ ዲሞክራሲያዊ ግንባር የአመራር አባል መናገራቸው፣ በውጥረት የተሞላው በሐረር የሚከበረው የብሔሮች ቀንን የተመለከቱ ርዕሰ ጉዳዮች የዛሬው የዜና ርዕሳኖቻችን ይሆናሉ። ጤና ይስጥልን ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። በሰሜን ጎንደር በሚደረገው ጦርነት የነጻነት ኃይሎች ድል እንደቀናቸው ተናገሩ። በሰሜን ጎንደር ዞን የሚንቀሳቀሱት የነጻነት ኃይሎች ከህወሓት ኢህአዴግ ጦር ጋር እያደረጉ ባለው ጦርነት ድል እንደቀናቸው መሆኑን ለኢሳት ተናግረዋል። በውጊያው በመሳተፍ ላይ ካሉት መካከል አንዱ በሰሞኑ ውጊያ መትረየስ ሳይቀር መማረኩንና በርካታ ወታደሮች መገደላቸውን ገልጿል። ወኪላችን የሰሞኑን የውጊያ ውሎ በማስመልከት በላከው ሪፖርት አገዛዙ የበቀል እርምጃ ለመውሰድ እየተንቀሳቀሰ ነው። በዳባት ወረዳ በአጅረ ጃኖራ ከህዳር 22 እስከ ህዳር 25 ድረስ የአገዛዙ ጦር በታጋዮቹ ላይ ድንገተኛ ጥቃት ለመፈጸም በተንቀሳቀሰበት ወቅት 29 ወታደሮች ሲገደሉ ከ15 በላይ ቆስለዋል። የተማረኩ ወታደሮችም አሉ። በጦርነቱ የተገደሉ የ15 ወታደሮች አስከሬን በበራ ወንዝ ማዶ ወድቆ አልተነሳም። ቀዝቃዚት ተብሎ በሚጠራው ቦታ በተደረገው ውጊያ ወደ አካባቢው የተንቀሳቀሰው የአገዛዙ ጦር ሙሉ በሙሉ መደምሰሱን ወኪላችን ገልጿል። ውጊያውን የመሩት ሁለቱ አንዱ የበየዳ ሌላው የወሎ ተወላጅ የመቶ አለቅነት ማዕረግ ያላቸው የአገዛዙ ታማኝ ወታደሮች የተገደሉ ሲሆን ወታደሮችን ከፊት ሆኖ እየመራ ወደ ታጋዮቹ ለመውሰድ የሞከረው ሚሊሻ ምስጋናው አለሙ ክፉኛ ቆስሎ በሕክምና ላይ ነው። ቁስለኞች በአምባ ጊዮርጊስና በጎንደር ሆስፒታል በሕክምና ላይ ይገኛሉ። በወገራ ወረዳ እንቃሽ አካባቢ ከህዳር 24 እስከ 25 በተደረገው ውጊያ ደግሞ ከጸረ ሽብር ግብረ ኃይል አባላት መካከል 4 ከሚሊሻ ደግሞ 3 መገደላቸውን፣ 2 የመትረየስ ተኳሽ አባላት ይዘውት የነበረውን መትረየስ ለነጻነት ታጋዮች ማስረከባቸውን እንዲሁም 7 የአገዛዙ ወታደሮች ትግሉን መቀላቀላቸውን ወኪላችን ገልጿል። በእስካሁኑ ውጊያ ከ16 በላይ የነፍስ ወከፍ መሳሪያዎች፣ 3 መትረየስ ከቡድን መሳሪያ ደግሞ 7 ስናይፐር የጦር መሳሪያዎች ተማርከዋል። በዚሁ አካባቢ የሚካሄደው ውጊያ አሁንም ድረስ የቀጠለ ሲሆን አገዛዙ ኃይሉን ወደ አካባቢው እያስጠጋ ነው። በሰሞኑ ጦርነት ከተሳተፉት መካከል አንድ የነጻነት ኃይል ያገኙትን ድል በዝርዝር ገልጸዋል። ወደ 17 ቁስለኛ፣ ወደ 8 የሞተ፣ 1 የብሬን እግር 100 ጥይት እንደያዘ ማለት ነው። 2 ክላሽን ታጣፊ እሱን አግኝተናል። አሁንም እዛው ላይ እንደተቀመጥነ እንደተሰለፍን አለነ። ታጋዮቹ የህወሓት መሪዎች እርስ በርስ እንድንጫረስ ለማድረግ እየሞከሩ በመሆኑ ወታደሮቹ ቆም ብሎ እንዲያስቡ በድጋሚ ጥሪ አቀርበዋል። ህዝቡ እስካሁን ላሳየው ድጋፍም ምስጋናቸውን ገልጸዋል። ድጋፉ በዚህ ከቀጠለ አካባቢውን ነፃ እንደሚያወጡም ተናግረዋል። በአካባቢው ህዝብ ድርጊት የተበሳጨ የሚመስለው አገዛዙ በበቀል በመነሳሳት የእህል ክምር እንዲሁም የ11 አርሶ አደሮችን ቤት አቃጥሏል። ቤታቸው ከተቃጠለባቸው ሰዎች መካከል ተሾመ ደሴ፣ መለሰ ተሾመ፣ ታደለ መልሰው፣ ደሞዝ ነጋሽ፣ ዘሬ ተዘራ፣ ንጉስ ዘሬ፣ ለካው ይለፍ፣ ደጉ ባዜ፣ ያለው አበበ፣
ገብረ ትዕዛዙና ምስጋናው አጣኔ ይገኙበታል። በሌላ ዜና ደግሞ በቋራ መንግስት ገበሬውን ትጥቅ ማስፈታትን ጀምረዋል። በቋራ ወረዳ በ28 ኦራል መኪኖች የተጫኑ ወታደሮች ሻሽጌ ሰርከን በተባለው ቦታ በመስፈር በአካባቢው አርሶ አደሮች ላይ ድብደባ በመፈጸም ትጥቅ እያስፈቱ ነው። አምባዬ ገብረ መኳንንት አለነ ደርብ ደማስና እንዳለው አቢታ የተባሉት አርሶ አደሮች ትጥቃቸውን በኃይል እንዲፈቱ ተደርገዋል። አርሶ አደሮች ድብደባውን በመሸሽ የነጻነት ኃይሎችን እየተቀላቀሉ መሆኑንም ወኪላችን ከላከው ሪፖርት ለመረዳት ተችሏል። በሰሜን ጎንደር ሰሞኑን ስለተካሄደው ጦርነት የህወሓት ኢህአዴግ አገዛዝ የሰጠው መግለጫ የለም። የወልዲያ ዩኒቨርሲቲ ተማሪዎች ታሰሩ። ባለፈው ቅዳሜ ህዳር 24 ቀን 2009 ዓ.ም በዩኒቨርሲቲው ግቢ ውስጥ የብሔር ብሔረሰቦችን በዓል ለማክበር በተጠራ ዝግጅት ላይ ተማሪዎች በዓሉ እኛን አይወክልም በማለት ከመሰብሰቢያው አዳራሽ በመውጣት በጩኸት ተቃውሞ ማሰማታቸውን ተከትሎ የፌደራል ፖሊሶች ወደ ዩኒቨርሲቲው ግቢ በመግባት 37 ተማሪዎችን ይዘው አስረዋል። የአማራ ክልል ተወላጆች ወልቃይት ማንነቱ አማራ ነው የሚሉና ሌሎችንም አገዛዙን የሚያወግዙ መፈክሮችን ያሰሙ ሲሆን የዩኒቨርሲቲው ባለስልጣናት ፖሊሶች እርምጃ እንዲወስዱ ፈቃዳቸውን ሰጥተው ተማሪዎች እንዲያዙ አድርገዋል። በአሁኑ ሰዓት በእስር ላይ የሚገኙ የ37 ተማሪዎች ስም ዝርዝር የደረሰን ቢሆንም የዩኒቨርሲቲው የህዝብ ግንኙነት ኃላፊ አቶ ኪዳነ ማርያም ግን በእስር ላይ የሚገኙ ተማሪዎች ቁጥር ከ11 አይበልጥም በማለት ለኢሳት ተናግረዋል። ተማሪዎቹ የተያዙት ከተፈቀደው መፈክር ውጪ የራሳቸውን መፈክሮች በጩኸት በማሰማታቸው ነው ብለዋል። ለቁንጽል መፍትሄ ብለን ከዚህ መንግስት ጋር የሚያደራድረን የለም ሲሉ ዶክተር ዲማ ነገዎ ተናገሩ። በቅርቡ በአራት የፖለቲካ ድርጅቶች የተመሰረተው የኢትዮጵያ ሀገራዊ ንቅናቄ ሊቀመንበር ዶክተር ዲማ ነገዎ ይህን የተናገሩት በጀርመን የሙኒክ ከተማ ንቅናቄውን ለህዝብ ለማስተዋወቅና ድጋፍ ለማሰባሰብ በተዘጋጀው ስብሰባ ላይ ነው። ኢህአዴግ አርበኞች ግንቦት ሰባትን ካወገዛችሁ ከናንተ ጋር ድርድር ለማድረግ ዝግጁ ነኝ ቢላችሁ ከኢህአዴግ ጋር ለመደራደር ዝግጁ ትሆናላችሁ ወይ ተብሎ ለቀረበላቸው ጥያቄ ዶክተር ዲማ ነገዎ ሲመልሱ ወያኔ እናነጋግራችሁ ካልን የሚያናግረን አራታችንም ነው፣ ለቁንጽል መፍትሄ ከዚህ መንግስት ጋር አንደራደርም የሚል መልስ ሰጥተዋል። ወያኔ እናናግራችሁ ካለ የሚያናግረው ካሁን በኋላ አራታችን ያለንበትን ድርጅት ነው። በዚህ ስብሰባ ላይ ንግግራቸውን ያቀረቡት የኢትዮጵያ ሀገራዊ ንቅናቄ የሥራ አስፈጻሚ አባልና የአፋር ነፃ አውጪ መሪ ዶክተር ኮንቴ ሙሳ የምንታገለው ጠላት ሀገሪቱን በጎሳ አደራጅተው ህዝብን በተለያዩ መንገዶች በመፈረጅ እርስ በርስ በማጋጨት እንዲሁም ያለ የሌለ ጉልበቱን ተጠቅሞ በስልጣን ላይ ለመቆየት የሚፈልግ በመሆኑ ተባብሮ በጋራ መታገልን አስፈላጊ አድርጎታል ብለዋል። ዶክተር ኮንቴ ሙሳ እስከዛሬ በርካታ ጥምረቶች መፈጠራቸውን አውስተው ይሁን እንጂ ይህንን ጥምረት እስከዛሬ ከተደረጉት ጥምረቶች የሚለየው በመተማመን ላይ የተመሰረተ እና ለስልጣን ሳይሆን ህዝብን የስልጣን ባለቤት ለማድረግ የተመሰረተ በመሆኑ ነው ሲሉ አክለዋል። የንቅናቄው ሊቀመንበር የኦሮሞ ዴሞክራሲያዊ ግንባር ከፍተኛ የአመራር አባል የሆኑት ዶክተር ዲማም እንዲሁ የአዲሱን ንቅናቄ አስፈላጊነት በኦሮምኛና በአማርኛ አቀርበዋል። ዶክተር ዲማም በቅርቡ በኢትዮጵያ የተካሄደው ህዝባዊ ትግል መሪዎቹ ታስረውበት እንኳን ትግሉ መቀጠል መቻሉ አዎንታዊ ገጽታው ቢሆንም ማዕከላዊ አመራር የሌለው መሆኑ ሂደቱን እንደጎዳው ገልጸዋል። ይህንን የአመራር ክፍተት ለመሙላት ሀገራዊ ንቅናቄው መመስረቱን ዶክተር ዲማ አስረድተዋል። ለኢትዮጵያ ከእንግዲህ የሚያስፈልገው የመንግስት ለውጥ ሳይሆን የስርዓት ለውጥ ነው የሚሉት ዶክተር ዲማ ኢትዮጵያ ከዚህ በኋላ የምትፈልገው ህዝብ ሲፈልግ መሪዎቹን ወደ ስልጣን የሚያወጣበትን ሳይፈልግ ደግሞ የሚያወርድበትን ስርዓት በመሆኑ ሁላችንም ለዚህ ስርዓት መመስረት የበኩላችንን እንስራ ብለዋል። ሰፋ ያለ ጊዜ ወስደው የሀገራዊ ንቅናቄውን መመስረት ተከትሎ የሚነሱትን ጥያቄዎችና ብዥታዎች ለማጥራት የሞከሩት የሀገራዊ ንቅናቄው ምክትል ሊቀመንበርና የአርበኞች ግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ ሀገራዊ ንቅናቄው በሁለት አንኳር ጉዳዮች ላይ ስምምነት አድርጎ የተመሰረተ ነው ብለዋል። አንደኛው ስምምነቱን የፈረሙት አራቱም ድርጅቶች የኢትዮጵያን ሉዓላዊ አንድነት የሚቀበሉ መሆናቸው ሲሆን ሌላው ደግሞ ሁሉም ድርጅቶች ከእንግዲህ የሚመሰረተው ስርዓት ዲሞክራሲያዊ እንዲሆን መስማማታቸው ነው ሲሉ ገልጸዋል። ሀገራዊ ንቅናቄው ለህዝብ ይፋ በተደረገበት ወቅት የብሔር ውክልና ያለበት መስሎ እንዲቀርብ መደረጉ ስህተት ነበር ያሉት ፕሮፌሰር ብርሃኑ
ንቅናቄው የድርጅቶች እንጂ የብሔሮችን ውክልና መሰረት አድርጎ ያልተመሰረተ በመሆኑ ማንኛውም የፖለቲካ ድርጅት የኢትዮጵያን አንድነት የሚቀበል ከሆነና ለዲሞክራሲያዊ ስርዓት መስረታ ለመታገል ዝግጁ ከሆነ በጥምረቱ ውስጥ ገብቶ መሳተፍ እንደሚችል ተናግረዋል። በጥምረቱ ውስጥ የአማራ ህዝብ አልተወከለም በሚል የሚቀርበው ትችት ተገቢ የማይሆነው ጥምረቱን የመሰረቱት ኃይሎች በብሔር ደረጃ እንደራደር ብለው ያልቀረቡ መሆናቸውንና በብሔር ውክልና ድርድር ለማድረግ ፍላጎትም እቅዱም የሌለ በመሆኑ ነው ሲሉ ያብራሩት ፕሮፌሰር ብርሃኑ፣ ሆኖም በአማራው ስምም ይሁን በየትኛውም ብሔር ተሰባስበው የሚመጡ ኃይሎች በቅድመ ሁኔታ የተቀመጡትን ሁለቱን መስፈርቶች እስካሟሉ ድረስ ተጣምሮ ለመስራት የሚከለክላቸው ነገር የለም። በስብሰባው የተሳተፉት በርካታ ጥያቄዎችን ያነሱ ሲሆን ለጥያቄዎቹ መሪዎቹ መልስ ሰጥተዋቸዋል። ዝግጅቱን የሙኒክ የአርበኞች ግንቦት 7 የሥራ አስፈጻሚ አባላት ያዘጋጁት ሲሆን በተደረገው የገቢ ማሰባሰቢያ ስነ ስርዓት ላይ በተደረገ ጨረታ የነጻነት ትግሉን በገንዘብና በተለያዩ መንገዶች በመደገፍ የሚታወቁት ዶክተር ጌታነህ ቡሊ በቢሾፍቱ ኢሬቻ በዓል ላይ በተፈጸመው እልቂት ወቅት ወያኔ ይውደም በእንግሊዘኛ ዳውን ዳውን ወያኔ በማለት መፈክር ሲያሰማ ለነበረውና በአሁኑ ሰዓት በስደት ላይ የሚገኘው ገመዳ ዋሪዮስም ተወዳድረው ከ14000 ዩሮ በላይ በሆነ ዋጋ የአቶ በቀለ ገርባ፣ አንዳርጋቸው ጽጌና ኮሎኔል ደመቀ ዘውደን ምስል የያዘውን ሽልማት አሸንፈው ወስደዋል። በጨረታው ሁለተኛና ሶስተኛ ሆኖ ላሸነፉ ተወዳዳሪዎች ደግሞ አትሌት ሙልጌታ ዘውደ ያበረከተውን ቲሸርት እና ዋንጫ ተሸልመዋል። የፌደራል ፖሊሶችና ወታደሮች ሐረርን አጨናንቀዋል። ወኪላችን እንደገለጸው ህዳር 29 የሚከበረውን የብሔር ብሔረሰቦች በዓል ምክንያት በማድረግ በከተማው የሚታየው የጸጥታ ቁጥጥር የከፋ መሆኑን ገልጸዋል። በርካታ ቁጥር ያላቸው ወታደሮች ወደ ከተማ የገቡ ሲሆን ለጸጥታ ስጋት ናቸው የተባሉ በመቶዎች የሚቆጠሩ ሰዎች ተይዘው ታስረዋል። ከሐረር ወጣ ብሎ በሚገኙ የገጠር ቀበሌዎች በርካታ የኦሮሞ ወጣቶች ተይዘው ታስረዋል። ከ500 በላይ የሚሆኑ የአማራና የሌሎችም አካባቢ ተወላጆች ከተለያዩ አካባቢዎች ተይዘው በምስራቅ እዝ ወታደራዊ ግቢ ውስጥ መታሰራቸውንም ምንጮቹን ዋቢ በማድረግ ወኪላችን ዘግቧል። የባጃጅ አሽከርካሪዎች በዓሉ እስከሚጠናቀቅበት ሰዓት ድረስ በዋና ዋና መስመሮች እንዳይሰሩ ታግደዋል። ትምህርት ቤቶችም ለእንግዶች ማረፊያ በሚል ተዘግተዋል። ነጋዴዎች ደግሞ ከማዘጋጃ ቤት ከ70 እስከ 100 ብር በሚደርስ ዋጋ የክልሉን ባንዲራና ባለኮከቡን የአገሪቱን ባንዲራ ገዝተው በድርጅቶቻቸው ላይ እንዲሰቅሉ ታዘዋል። በዓሉ በ1 ቢሊዮን 800 ሚሊዮን ብር በሆነ ወጪ በአፍረጽዮን ኮንስትራክሽን በተገነባው ስታዲየም የሚከበር ሲሆን ከተማውን የማስዋብና ሌሎችንም ተጓዳኝ ስራዎች ከህወሓት ጋር በቅርበት የሚሰሩ ድርጅቶች ኮንትራት ወስደው እየሰሩ ነው። ኬንያ ከሶማሊያ ጋር የሚያዋስናትን የድንበር አጥር አጠናቀቀች። የአልሻባብን ተደጋጋሚ ጥቃት በመስጋት የኬንያ መንግስት ከሶማሊያ ጋር የሚያዋስነውን 3000 ኪሎ ሜትር ድንበር የአጥር ከለላ ሰርታ አጠናቃለች። በኮንክሪት ቋሚዎችና እሾሃማ ሽቦዎች በመጠቀም የድንበር አጥሩ ተሰርቷል። የኬንያ መንግስት የአገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ባለፈው ዓመት ውሳኔውን ማሳለፉ ይታወሳል። የኬንያ መንግስትን የድንበር አጥር አስመልክቶ የሶማሊያ መንግስት ደስተኛ አለመሆኑን ዳልሳን ሬዲዮን ጠቅሶ አል አፍሪካንስ ዘግቧል። ተመልካቾቻችንና አድማጮቻችን የዕለቱ ዜናችን ይህንን ይመስል ነበር። ከቀሪው የኢሳት ዝግጅት ጋር መልካም ቆይታ። አርበኞች ግንቦት 7ን ካወገዛችሁ ከናንተ ጋር ድርድር ለማድረግ ዝግጁ ነኝ ቢላችሁ ከኢህአዴግ ጋር ለመደራደር ዝግጁ ትሆናላችሁ ወይ ተብሎ ለቀረበላቸው ጥያቄ ዶክተር ዲማ ነገው ሲመልሱ ወያኔ እናነጋግራችሁ ካለን የሚያናግረን አራታችንም ነው፣ ለቁንጽል መፍትሄ ከዚህ መንግስት ጋር አንደራደርም የሚል መልስ ሰጥተዋል። ወያኔ እናናግራችሁ ካለ የሚያናግረው ካሁን በኋላ አራታችን ያለንበትን ድርጅት ነው። በዚህ ስብሰባ ላይ ንግግራቸውን ያቀረቡት የኢትዮጵያ ሀገራዊ ንቅናቄ የሥራ አስፈጻሚ አባልና የአፋር ነፃ አውጪ መሪ ዶክተር ኮንቴ ሙሳ የምንታገለው ጠላት አገሪቱን በጎሳ አደራጅቶ ህዝብን በተለያዩ መንገዶች በመፈረጅ
እርስ በርስ በማጋጨት እንዲሁም ያለ የሌለ ጉልበቱን ተጠቅሞ በስልጣን ላይ ለመቆየት የሚፈልግ በመሆኑ ተባብሮ በጋራ መታገልን አስፈላጊ አድርጎታል ብለዋል። ዶክተር ኮንቴ ሙሳ እስከዛሬ በርካታ ጥምረቶች መፈጠራቸውን አውስተው ይሁን እንጂ ይህንን ጥምረት እስከዛሬ ከተደረጉት ጥምረቶች የሚለየው በመተማመን ላይ የተመሰረተ እና ለስልጣን ሳይሆን ህዝብን የስልጣን ባለቤት ለማድረግ የተመሰረተ በመሆኑ ነው ሲሉ አክለዋል። የንቅናቄው ሊቀመንበር የኦሮሞ ዴሞክራሲያዊ ግንባር ከፍተኛ የአመራር አባል የሆኑት ዶክተር ዲማም እንዲሁ የአዲሱን ንቅናቄ አስፈላጊነት በኦሮምኛና በአማርኛ አቀርበዋል። ዶክተር ዲማም በቅርቡ በኢትዮጵያ የተካሄደው ህዝባዊ ትግል መሪዎቹ ታስረውበት እንኳ ትግሉ መቀጠል መቻሉ አዎንታዊ ገጽታው ቢሆንም ማዕከላዊ አመራር የሌለው መሆኑ ሂደቱን እንደጎዳው ገልጸዋል። ይህንን የአመራር ክፍተት ለመሙላት ሀገራዊ ንቅናቄው መመስረቱን ዶክተር ዲማ አስረድተዋል። ለኢትዮጵያ ከእንግዲህ የሚያስፈልገው የመንግስት ለውጥ ሳይሆን የስርዓት ለውጥ ነው የሚሉት ዶክተር ዲማ ኢትዮጵያ ከዚህ በኋላ የምትፈልገው ህዝብ ሲፈልግ መሪዎቹን ወደ ስልጣን የሚያወጣበትን ሳይፈልግ ደግሞ የሚያወርድበትን ስርዓት በመሆኑ ሁላችንም ለዚህ ስርዓት መመስረት የበኩላችንን እንስራ ብለዋል። ሰፋ ያለ ጊዜ ወስደው የሀገራዊ ንቅናቄውን መመስረት ተከትሎ የሚነሱትን ጥያቄዎችና ብዥታዎች ለማጥራት የሞከሩት የሀገራዊ ንቅናቄው ምክትል ሊቀመንበርና የአርበኞች ግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ ሀገራዊ ንቅናቄው በሁለት አንኳር ጉዳዮች ላይ ስምምነት አድርጎ የተመሰረተ ነው ብለዋል። አንደኛው ስምምነቱን የፈረሙት አራት ዶክተር ዲማ ነው። እኔ አንድ ጊዜ አቶ ዶክተር ሌንጮ ባቲ ከጌታቸው ረዳ በአልጀዚራ ላይ ዲስከሽን ነበረና እኛ ገብተን መታገል ህጉን ተቀብለን መታገል እንፈልጋለን ያ አላስገባ ብሎ ነው እንጂ ከኛ ከኦይሌት ጋር ምንም ግንኙነት የለም ብሎ ነበር። አሁን የኔ ጥያቄ ወያኔ ሲቸግረው በችስ የሚያመጣው ነገር አይታወቅም። ዶክተር ዲማ ገብታችሁ በሰላም ታገሉ አነካችሁም በቃ ተፈቅዱን ተቀብላችሁ ወያኔ ቢል እና ግንቦት ሰባትን አጉዛችሁ ግቡ ቢባል ምንድን ነው መልሱት? በሰሜን ጎንደር በሚደረገው ጦርነት የነጻነት ኃይሎች ድል እንደቀናቸው መናገራቸው፣ የወልዲያ ዩኒቨርሲቲ ተማሪዎች መታሰራቸው ለቁንጽል መፍትሄ ብለን ከዚህ መንግስት ጋር የሚያደራድረን የለም ሲሉ የኦሮሞ ዴሞክራሲያዊ ግንባር የአመራር አባል መናገራቸው፣ በውጥረት የተሞላው በሐረር የሚከበረው የብሔሮች ቀንን የተመለከቱ ርዕሰ ጉዳዮች የዛሬው የዜና ርዕሳኖቻችን ይሆናሉ። ጤና ይስጥልን ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። በሰሜን ጎንደር በሚደረገው ጦርነት የነጻነት ኃይሎች ድል እንደቀናቸው ተናገሩ። በሰሜን ጎንደር ዞን የሚንቀሳቀሱት የነጻነት ኃይሎች ከህወሓት ኢህአዴግ ጦር ጋር እያደረጉ ባለው ጦርነት ድል እንደቀናቸው መሆኑን ለኢሳት ተናግረዋል። በውጊያው በመሳተፍ ላይ ካሉት መካከል አንዱ በሰሞኑ ውጊያ መትረየስ ሳይቀር መማረኩንና በርካታ ወታደሮች መገደላቸውን ገልጿል። ወኪላችን የሰሞኑን የውጊያ ውሎ በማስመልከት በላከው ሪፖርት አገዛዙ የበቀል እርምጃ ለመውሰድ እየተንቀሳቀሰ ነው። በዳባት ወረዳ በአጅረ ጃኖራ ከህዳር 22 እስከ ህዳር 25 ድረስ የአገዛዙ ጦር በታጋዮቹ ላይ ድንገተኛ ጥቃት ለመፈጸም በተንቀሳቀሰበት ወቅት 29 ወታደሮች ሲገደሉ ከ15 በላይ ቆስለዋል። የተማረኩ ወታደሮችም አሉ። በጦርነቱ የተገደሉ የ15 ወታደሮች አስከሬን በበራ ወንዝ ማዶ ወድቆ አልተነሳም። ቀዝቃዚት ተብሎ በሚጠራው ቦታ በተደረገው ውጊያ ወደ አካባቢው የተንቀሳቀሰው የአገዛዙ ጦር ሙሉ በሙሉ መደምሰሱን ወኪላችን ገልጿል። ውጊያውን የመሩት ሁለቱ አንዱ የበየዳ ሌላው የወሎ ተወላጅ የመቶ አለቅነት ማዕረግ ያላቸው የአገዛዙ ታማኝ ወታደሮች የተገደሉ ሲሆን ወታደሮችን ከፊት ሆኖ እየመራ ወደ ታጋዮቹ ለመውሰድ የሞከረው ሚሊሻ ምስጋናው አለሙ ክፉኛ ቆስሎ በሕክምና ላይ ነው።
ቁስለኞች በአምባ ጊዮርጊስና በጎንደር ሆስፒታል በሕክምና ላይ ይገኛሉ። በወገራ ወረዳ እንቃሽ አካባቢ ከህዳር 24 እስከ 25 በተደረገው ውጊያ ደግሞ ከጸረ ሽብር ግብረ ኃይል አባላት መካከል 4 ከሚሊሻ ደግሞ 3 መገደላቸውን 2 የመትረየስ ተኳሽ አባላት ይዘውት የነበረውን መትረየስ ለነጻነት ታጋዮች ማስረከባቸውን እንዲሁም 7 የአገዛዙ ወታደሮች ትግሉን መቀላቀላቸውን ወኪላችን ገልጿል። በእስካሁኑ ውጊያ ከ16 በላይ የነፍስ ወከፍ መሳሪያዎች 3 መትረየስ ከቡድን መሳሪያ ደግሞ 7 ስናይፐር የጦር መሳሪያዎች ተማርከዋል። በዚሁ አካባቢ የሚካሄደው ውጊያ አሁንም ድረስ የቀጠለ ሲሆን አገዛዙ ኃይሉን ወደ አካባቢው እያስጠጋ ነው። በሰሞኑ ጦርነት ከተሳተፉት መካከል አንድ የነጻነት ኃይል ያገኙትን ድል በዝርዝር ገልጸዋል። ወደ 17 ቁስለኛ ወደ 8 የሞተ አንድ የብሬን እግር መቶ ጥይት እንደያዘ ማለት ነው። 2 ክላሽን ታጣፊ እሱን አግኝተናል። አሁንም እዛው ላይ እንደተቀመጥነ እንደተሰለፍን አለነ። ታጋዮቹ የህወሓት መሪዎች እርስ በርስ እንድንጫረስ ለማድረግ እየሞከሩ በመሆኑ ወታደሮቹ ቆም ብሎ እንዲያስቡ በድጋሚ ጥሪ አቀርበዋል። ህዝቡ እስካሁን ላሳየው ድጋፍም ምስጋናቸውን ገልጸዋል። ድጋፉ በዚህ ከቀጠለ አካባቢውን ነፃ እንደሚያወጡም ተናግረዋል። በአካባቢው ህዝብ ድርጊት የተበሳጨ የሚመስለው አገዛዙ በበቀል በመነሳሳት የእህል ክምር እንዲሁም የ11 አርሶ አደሮችን ቤት አቃጥሏል። ቤታቸው ከተቃጠለባቸው ሰዎች መካከል ተሾመ ደሴ፣ መለሰ ተሾመ፣ ታደለ መልሰው፣ ደሞዝ ነጋሽ፣ ዘሬ ተዘራ፣ ንጉስ ዘሬ፣ ለካው ይለፍ፣ ደጉ ባዜ፣ ያለው አበበ፣ ገብረ ትዕዛዙና ምስጋናው አጣኔ ይገኙበታል። በሌላ ዜና ደግሞ በቋራ መንግስት ገበሬውን ትጥቅ ማስፈታትን ጀምረዋል። በቋራ ወረዳ በ28 ኦራል መኪኖች የተጫኑ ወታደሮች ሻሽጌ ሰርከን በተባለው ቦታ በመስፈር በአካባቢው አርሶ አደሮች ላይ ድብደባ በመፈጸም ትጥቅ እያስፈቱ ነው። አምባዬ ገብረ፣ መኳንንት አለነ፣ ደርብ ደማስና እንዳለው አቢታ የተባሉት አርሶ አደሮች ትጥቃቸውን በኃይል እንዲፈቱ ተደርገዋል። አርሶ አደሮች ድብደባውን በመሸሽ የነጻነት ኃይሎችን እየተቀላቀሉ መሆኑንም ወኪላችን ከላከው ሪፖርት ለመረዳት ተችሏል። በሰሜን ጎንደር ሰሞኑን ስለተካሄደው ጦርነት የህወሓት ኢህአዴግ አገዛዝ የሰጠው መግለጫ የለም። የወልዲያ ዩኒቨርሲቲ ተማሪዎች ታሰሩ። ባለፈው ቅዳሜ ህዳር 24 ቀን 2009 ዓ.ም በዩኒቨርሲቲው ግቢ ውስጥ የብሔር ብሔረሰቦችን በዓል ለማክበር በተጠራ ዝግጅት ላይ ተማሪዎች በዓሉ እኛን አይወክልም በማለት ከመሰብሰቢያው አዳራሽ በመውጣት በጩኸት ተቃውሞ ማሰማታቸውን ተከትሎ የፌደራል ፖሊሶች ወደ ዩኒቨርሲቲው ግቢ በመግባት 37 ተማሪዎችን ይዘው አስረዋል። የአማራ ክልል ተወላጆች ወልቃይት ማንነቱ አማራ ነው የሚሉና ሌሎችንም አገዛዙን የሚያወግዙ መፈክሮችን ያሰሙ ሲሆን የዩኒቨርሲቲው ባለስልጣናት ፖሊሶች እርምጃ እንዲወስዱ ፈቃዳቸውን ሰጥተው ተማሪዎች እንዲያዙ አድርገዋል። በአሁኑ ሰዓት በእስር ላይ የሚገኙ የ37 ተማሪዎች ስም ዝርዝር የደረሰን ቢሆንም የዩኒቨርሲቲው የህዝብ ግንኙነት ኃላፊ አቶ ኪዳነ ማርያም ግን በእስር ላይ የሚገኙ ተማሪዎች ቁጥር ከ11 አይበልጥም በማለት ለኢሳት ተናግረዋል። ተማሪዎቹ የተያዙት ከተፈቀደው መፈክር ውጪ የራሳቸውን መፈክሮች በጩኸት በማሰማታቸው ነው ብለዋል። ለቁንጽል መፍትሄ ብለን ከዚህ መንግስት ጋር የሚያደራድረን የለም ሲሉ ዶክተር ዲማ ነገዎ ተናገሩ። በቅርቡ በ4 የፖለቲካ ድርጅቶች የተመሰረተው የኢትዮጵያ ሀገራዊ ንቅናቄ ሊቀመንበር ዶክተር ዲማ ነገዎ ይህን የተናገሩት በጀርመን የሙኒክ ከተማ ንቅናቄውን ለህዝብ ለማስተዋወቅና ድጋፍ ለማሰባሰብ በተዘጋጀው ስብሰባ ላይ ነው። ኢህአዴግ አቱም ድርጅቶች የኢትዮጵያን ሉዓላዊ አንድነት የሚቀበሉ መሆናቸው ሲሆን ሌላው ደግሞ ሁሉም ድርጅቶች ከእንግዲህ የሚመሰረተው ስርዓት ዲሞክራሲያዊ እንዲሆን መስማማታቸው ነው ሲሉ ገልጸዋል። ሀገራዊ ንቅናቄው ለህዝብ ይፋ በተደረገበት ወቅት የብሔር ውክልና ያለበት መስሎ እንዲቀርብ መደረጉ ስህተት ነበር ያሉት ፕሮፌሰር ብርሃኑ ንቅናቄው የድርጅቶች እንጂ የብሔሮችን ውክልና መሰረት አድርጎ ያልተመሰረተ በመሆኑ ማንኛውም የፖለቲካ ድርጅት የኢትዮጵያን አንድነት የሚቀበል ከሆነና
ለዲሞክራሲያዊ ስርዓት መስረታ ለመታገል ዝግጁ ከሆነ በጥምረቱ ውስጥ ገብቶ መሳተፍ እንደሚችል ተናግረዋል። በጥምረቱ ውስጥ የአማራ ህዝብ አልተወከለም በሚል የሚቀርበው ትችት ተገቢ የማይሆነው ጥምረቱን የመሰረቱት ኃይሎች በብሔር ደረጃ እንደራደር ብለው ያልቀረቡ መሆናቸውንና በብሔር ውክልና ድርድር ለማድረግ ፍላጎትም እቅዱም የሌለ በመሆኑ ነው ሲሉ ያብራሩት ፕሮፌሰር ብርሃኑ፣ ሆኖም በአማራው ስምም ይሁን በየትኛውም ብሔር ተሰባስበው የሚመጡ ኃይሎች በቅድመ ሁኔታ የተቀመጡትን ሁለቱን መስፈርቶች እስካሟሉ ድረስ ተጣምሮ ለመስራት የሚከለክላቸው ነገር የለም። በስብሰባው የተሳተፉት በርካታ ጥያቄዎችን ያነሱ ሲሆን ለጥያቄዎቹ መሪዎቹ መልስ ሰጥተዋቸዋል። ዝግጅቱን የሙኒክ የአርበኞች ግንቦት 7 የሥራ አስፈጻሚ አባላት ያዘጋጁት ሲሆን በተደረገው የገቢ ማሰባሰቢያ ስነ ስርዓት ላይ በተደረገ ጨረታ የነጻነት ትግሉን በገንዘብና በተለያዩ መንገዶች በመደገፍ የሚታወቁት ዶክተር ጌታነህ ቡሊ በቢሾፍቱ ኢሬቻ በዓል ላይ በተፈጸመው እልቂት ወቅት ወያኔ ይውደም በእንግሊዘኛ ዳውን ዳውን ወያኔ በማለት መፈክር ሲያሰማ ለነበረውና በአሁኑ ሰዓት በስደት ላይ የሚገኘው ገመዳ ዋሪዮስም ተወዳድረው ከ14000 ዩሮ በላይ በሆነ ዋጋ የአቶ በቀለ ገርባ፣ አንዳርጋቸው ጽጌና ኮሎኔል ደመቀ ዘውደን ምስል የያዘውን ሽልማት አሸንፈው ወስደዋል። በጨረታው ሁለተኛና ሶስተኛ ሆኖ ላሸነፉ ተወዳዳሪዎች ደግሞ አትሌት ሙልጌታ ዘውደ ያበረከተውን ቲሸርት እና ዋንጫ ተሸልመዋል። የፌደራል ፖሊሶችና ወታደሮች ሐረርን አጨናንቀዋል። ወኪላችን እንደገለጸው ህዳር 29 የሚከበረውን የብሔር ብሔረሰቦች በዓል ምክንያት በማድረግ በከተማው የሚታየው የጸጥታ ቁጥጥር የከፋ መሆኑን ገልጸዋል። በርካታ ቁጥር ያላቸው ወታደሮች ወደ ከተማ የገቡ ሲሆን ለጸጥታ ስጋት ናቸው የተባሉ በመቶዎች የሚቆጠሩ ሰዎች ተይዘው ታስረዋል። ከሐረር ወጣ ብሎ በሚገኙ የገጠር ቀበሌዎች በርካታ የኦሮሞ ወጣቶች ተይዘው ታስረዋል። ከ500 በላይ የሚሆኑ የአማራና የሌሎችም